ሁላችንም የምናውቀው እንደ ታላቅ ምክርም የምንደግመው አንድ ጥቅስ አለ። እሱም ጫማ የለኝም ብለህ አትዘን፣ እግር የሌለው አለና ይላል። ግን ቆም ብላችሁ አስባችሁታል? ይህ ጥቅስ ምን ያህል ጨካኝና ስውር ክፋት እንዳለው? እንዴት የአንድ ሰው እግር ማጣት ለኔ ጫማ ላጣሁት መጽናኛ ይሆናል? እውነተኛ መጽናኛ በሌላው ስቃይ ላይ የሚመሰረት ከሆነ ይሄ መጽናኛ ሳይሆን ክፋት ነው። በሌላው የህይወት ጎዶሎ ውስጥ የራሳችንን ሙሉነት የምንፈልግ ከሆነ ልባችን ውስጥ ትልቅ ስብራት አለ ማለት ነው። ጫማ የሌለው ሰው እግር የሌለውን አይቶ እግዚአብሔር ይመስገን የሚል ከሆነ ምስጋናው ለፈጣሪ ሳይሆን ለራሱ የመሻር ስሜት ነው። ይህ ደግሞ የሐሰተኛ መጽናኛ በሽታ ነው። ይህ በሌላው ውድቀት ላይ ተመስርቶ እኔ እሻላለሁ የማለት በሽታ አዲስ አይደለም። በመጽሐፍ ቅዱስ ውስጥ ያ ፈሪሳዊ በመቅደስ ቆሞ ሲጸልይ እንዲህ አለ፣ አምላክ ሆይ እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። ፈሪሳዊው መጽናኛ ያገኘው ከፈጣሪው ሳይሆን እንደ ቀራጩ ባለመሆኑ ነበር። ጌታ ግን ይህንን ምስጋና አልተቀበለውም። ዛሬም ጫማ የለኝም ብለህ አትዘን፣ እግር የሌለው አለና የሚለው አባባል የዛ ፈሪሳዊ ጸሎት ዘመናዊ ትርጉም ነው። ስለዚህ ወዳጄ እግር ከሌለህ ጫማ ለሌላቸው መጽናኛ ከመሆን የሚዘል ታሪክ እንዲኖርህ ተቀምጠህ የቆሙትን መብለጥ እንደምትችል ኖረህ ከነሱ ተሽለህ አሳያቸው። ደግሞ አደራህን እነሱን አይተህ እግር የለኝም ብዬ አላዝንም፣ ጭንቅላት የሌለው አለና የሚል ጥቅስ ጠቅሰህ አንተም ከነሱ እንደ አንዱ እንዳትቆጠር ራስን ጠብቅ። ቸር ሰንብት ወንድሜ፣ በትጋትህ ፍጹም አትስነፍ። እግዚአብሔር ካንተ ጋር ይሁን።